ዮ ጋይስ እንዴት ናችሁ? ሎማን እኔ ያለው ይመስገነው አለው። ጠፍቻለሁ ለማለት አይደለም ሁላ የመጣሁት። ዛሬ ግን በአንድ ቪዲዮ መጥተናል። እንዴት ነው ማይክሮሶፍት ኦፊስን እኔ አክቹዋሊ የገዛሁት 2024 ነው ኤልቲን እንዴት ነው አክቲቭ የምናደርገው የሚለው ነው ያው ዛሬ ማለት ነው። ስለዚህ እያንዳንዱ ስቴፕ ባይ ስቴፕ በደንብ አሳያቸዋለሁ ያለውን ነገር። እኔ ገዝቼው ነው አክቹዋሊ ገዝተን ግን ፕሮዳክቱን እንዴት አክቲቭ እናደርገዋለን። ላይፍ ታይም ነው እኔ ገዛሁት እና ላይፍ ታይም ሞር አሪፍ ነው ከ360 አድቫንቴጅ አለው፣ ይሄኛውም አድቫንቴጅ አለው፣ የራሳቸው አድቫንቴጅ አላቸው። ስለዚህ እንዴት አክቲቭ እናደርጋለን የሚለውን ኮንፊግሬሽን ፋይል እናያለን፣ እንደውላለን ማለት ነው። ለራሳቸው አክቲቭ ለማድረግ በስልክ ስለሆነ አክቲቭ መጨረሻ ላይ የምናደርገው ፕሮዳክት ኪውን ብትገዙትም ተደውሎ ነው አክቲቭ የሚደረገው። ስለዚህ ያን ነገሮችን እናያለን ማለት ነው። ቀላል ነው ያለውን ነገር ስቴፕ ባይ ስቴፕ በደንብ ካያችሁት ፕሮዳክቱን ደግሞ ወይ ደግሞ ኦፊሱን መግዛት እፈልጋለሁ ብትሉም ካላችሁ ብዙ ጊዜ ዩዘርኔሜን አስቀምጣለሁ፣ የቴሌግራም ዩዘርኔሜን ወይም ደግሞ የኢንስታግራም ዩዘርኔሜን ሁል ጊዜ አስቀምጣለሁ ማለት ነው። ሎሰርድ ታች ያሉት ልክ ሰብስክራይብ አይነት በተኖች ይመጣሉ፣ ፖፖት ያደርጋሉ። እዛ ላይ ሀይ ብላችሁ አውሩኝ፣ እንደዚህ ቪዲዮ ላይ አይቼ ነበር ብላችሁ ያለውን ነገር መጠየቅ ትችላላችሁ። ሪሌትድ አባውትም ጌም ወዘተ ሁሉም ነገሮችን መጠየቅ ትችላላችሁ። ስፔሻሊ ፒሲ ነክ ነገሮች ላይ ፕላስ ሊንክ አንዳንዴ ላይቀመጥ ይችላል። ዩቲዩብ ኦልሬዲ ሊንክ አንዳንዴ ማስቀመጥ አልችልም። ስለዚህ ዌብሳይትም አለኝ ስፔሻሊ በቪዲዮ ፕሮዳክሽን ላይ ሪሌትድ ስራዎች እንዲሰራላችሁ የምትፈልጉት ነገር ካለ ኤዲተርም ነኝ። ሙሉም ደግሞ ፕሮዳክሽን አለ። ኤግል ፒክቸርስ ኢትዮጵያ የሚባል የራሳችን ፕሮዳክሽን አለን። ቲም አፕ አድርገን የምንሰራ ብዙ ስራዎች አሉን። በኤዲቲንግም ዘርፉም elfars.com ላይ በደንብ ሁሉንም ማየት እንችላለን። በዚሁ አጋጣሚ ልንገራችሁ ብዬ ነው፣ ይቅርታ እስካስራዘምኩኝ። አሁን ቀጣይ ወደ ቪዲዮ አሁን ስለዚህ ወደ ክሮም ብራውዘር እንገባለን። ክሮም ብራውዘራችን እዚህ ጋር እንፈልግና አሁን ቀጥታ መጀመሪያ የምናደርገው ኮንፊገሬሽን ፋይል ነው የምንፈጥረው ማለት ነው። ቢፎር ዲፕሎይ ከማድረጋችን በፊት ኦፊሱን ምንጭነው በኮማንድ ነው። ስለዚህ ኮንፊግ ኦፊስ ብለን ሰርች እናደርጋለን። እዚህ ጋር ይመጣልናል 365 አድሚን ሴንተር የሚለውን ኮንፊግ ኦፊስ .com ላይ ገብተን ሊንኩንም አስቀምጣለሁ እዚህ ላይ እንገባለን ማለት ነው። ልክ እዚህ ጋር ስንገባ ቀጥታ ዳይሬክት ያደርገናል ወደ ፔጃቸው። ስለዚህ ክሬት ኒው ኮንፊግሬሽን እንላለን። ክሬት ኒው ኮንፊግሬሽን ብለን እዚህ ጋር አሁን ልብ ብለን ማየት ያለብን ነገሮች አሉ። እዚህ ጋር ምንመርጣቸው ነገሮችን እዚህ ጋር ቼክ እናደርጋለን። እዚህ ጋር 32 ቢት እና 62 ቢት አርክቴክት ያስመርጠናል። የኛ ግን 64 ነው። ብዙ ጊዜ ይህንን ለማወቅ ሲስተም ኢንፎ ብንለው ፒሲያችን ምን አይነት ቤዝ እንዳለው ይነግረናል። ሲስተም ታይፕ 64 ቤዝ ይለናል። ብዙ ጊዜ 64 ቢት ስለሚጫን 32 ቢት ኦልሬዲ ቆይቷል ማለት ይቻላል። ብዙ ጊዜ 32 ቢት ገጥሞኝ የማያውቅም ዊንዶውስ 11 ላይ ስለሆነ፣ ስለዚህ 64 ቢትን እመርጥለታለሁ። ከዛ በኋላ ኦፊስ ሲዩቱን እዚህ ጋር አሁን የምፈልገውን ነው የምንመርጠው እና የተለያዩ ኦፕሽኖች አሉ። ማይክሮሶፍት 365 አፕስ ፎር ኢንተርፕራይዝ ወዘተ። እኔ ግን የገዛሁት ኦፊስ ኤልቲኤስቲ ፕሮፌሽናል ፕላስ 24 ነው የገዛሁት፣ ቮሊዩም ላይሰንስ ኪውን ማለት ነው። ይህንን እመርጥለታለሁ። ይህን ከመረጥኩለት በኋላ ቪስኮ ግን እኔ አልጠቀመውም፣ ይህን ፕሮዳክት ስላልገዛሁት ነን እለዋለሁ እንደምታዩት። እዛ አዲሽናል ፕሮዳክት ነን ነው እዚህ ጋር የምመርጠው። ስለዚህ ራሱ ሌተስቱን አድርጎታል፣ ሌተስት ቨርዥን። እዚህ ጋር ደግሞ ስካይፒ ፎር ቢዝነስ ወዘተ ያሉትን የምትፈልጉትን ክላሲክን መጫን ከፈለጋችሁ፣ ካልፈለጋችሁ ኦን ኦፍ ማድረግ ትችላላችሁ። ዝም ብዬ ኔክስት ማለትም እችላለሁ። ኦንድራይቭ ኔክስት ስንለው እዚህ ጋር ላንጉጅ ሜን ሊያስመርጣችኋል። ብዙ ጊዜ እንግሊሽ ዩኤስኤ ነው የምጠቀመው፣ ዩናይትድ ስቴትስ እናደርገዋለን። የምትፈልጉትን ላንጉጅ ፕራይመሪ ማድረግ ትችላላችሁ። አዲሽናል ላንጉጅ እዚህ ላይ በደንብ መምረጥ ትችላላችሁ፣ ሌላ የምትፈልጉት ነገር ካለ ማለት ነው። እዚህ ጋር ፓርሻል ታይፑን ይነግራችኋል። ፕሮፊንግ ታይፑን ፉል ላይክ ቨርዥን ያለው ኦፕሽን ማለት ነው። ፉል ቨርዥን
ትመርጡለት እዚህ ጋር ሙሉ ለሙሉ ያለውን ፉል ቨርዥን ሰፖርት የሚያደርገው የሶፍትዌሩ ሙሉ ለሙሉ ላንጉጁን በዛ በኩል እንዲሁም ማድረግ ትችላላችሁ። ግን ይሄ አያስፈልገኝም ለእኔም ለእናንተ አላውቅም። ኔክስት ትሉታላችሁ። ከዚህ በኋላ እዚህ ጋር ኦፊስ ኮንተንት ዴሊቨሪ ኔትወርክ ሲዲኤንኤ አለው። ይሄ ሲዲኤንኤ ምንም የምንነካው ነገር የለም። በቃ ኔክስት ነው የምንለው። እዚህ ላይ ያለው ሴታፕ እናስተካክለውም ነገር የለም። ራሱ ኮንፊግሬሽን እንዲሰጠን ይህንንም እዚህ ጋር ኢንስታል ኤኒ ኤምኤስአይ ቨርዥን ኦፍ ኦፊስ ኢንክሉዲንግ ቪስኮ ኤንድ ፕሮጀክት አፕግሬድ ኦፕሽን ላይ እነዚህን ኢኔብል እንደሆኑ ኔክስት ብለን እናልፋቸዋለን ማለት ነው። እዚህ ጋር በኋላ ላይ ኪዩን እንከታለን። እዚህ ጋር ኤምኤኬ የሚል አለ። ይሄ ሳይሆን የምንጠቀመው ከኤምኤሱን ነው። ከኤምኤሱን ክሬት ለማድረግ በኋላ ላይ ፕሮዳክት ኪዩን እንከታለን ማለት ነው። እዚህ ጋር ኔክስት እንለዋለን። አሁን ጀነራል ላይ ኔክስት እንለዋለን። ከዛ እዚህ ጋር ያመጣቸዋል። እነዚህን የሞላ ናቸው። ከዛ እዚህ ጋር ፊኒሽ ስንለው ኤክስፖርት ኦፕሽን እዚህ ጋር ያመጣልናል። በላይ እንደምታዩት ኦር እዚህ ጋር ኤክስፖርት እንለዋለን። እዚህ ጋር ኤክስፖርት ስንለው ኦፊስ ኦፕን ኤክስኤልኤም ፎርማት ነው የምናደርግለት። እዚህ ጋር ለበኋላ እንዳይጠፋችሁ እዚህ ጋር አግሪመንት አለ። የተለያየ ማንበብ ትችላላችሁ፣ ግን ያው አይ አክሴፕት እንላለን። እዚህ ጋር ኮንፊግሬሽን ኔሙን ኮንፊግሬሽን ነው የሚለው። ከፈለጋችሁ በምትፈልጉት እኔ ኤልፋ ኮንፊግ ኤምኤስ 24 ልበለው፣ እንደዚህ ላድርገው። ስፔስም ሳልሰጠው እንደዚህ ላድርገው። ያው ኤክስፖርት ብየዋለሁ። ይህንን ዳውንሎድ ያደርግልናል። ያው ኤልፋ ኮንፊግ ይህንን ይችኛዋን አሁን ወሰድኳት ማለት ነው። ስለዚህ ወዴት ወስዳታለሁ? ዴስክቶፕ ላይ እስቲ ኤምኤስ 24 እንበለውና እዚህ ውስጥ እናደርጋለን። የመጀመሪያውን ኮንፊገር አድርገን ጨርሰናል። ሁለተኛው ላይ ደግሞ እንገባለን። ዲፕሎይመንት ያስፈልገናል። ማይክሮሶፍት ብለን ሰርች እናድርገው። ማይክሮሶፍት ዶት.ኮም ላይ ገብተን ማውረድ እንችላለን፣ ወይ ደግሞ ሊንኩን ላስቀምጥላችሁ እችላለሁ። እዚህ ጋር ኦል ማይክሮሶፍት ላይ እዚህ ጋር ገብታችሁ ፍሪ ዳውንሎድ ኤንድ ሴኩሪቲ የሚላለን እሱ ላይ እንገባለን። ሴኩሪቲ ላይ ከገባም በኋላ እዚህ ጋር ኦፊስ ነው የምንፈልገው። ኦፊስ እንለዋለን። ኦፊስ ዲፕሎይመንት ቱሏን ስለምታስፈልገን ነው። እዚህ ጋር ገብተን ኦፊሻሊ ሊንኩን አስቀምጣለሁ። እቺን ዳውንሎድ እናደርጋታለን። 3.6 ሜጋባይት ናት። እቺን ዳውንሎድ አድርገን እንጨርሳለን። ያው ዳውንሎድ አድርገን ከጨረስን በኋላ እቺንም አብረን ወዴት እንወስዳታለን? እዚህ ጋር ኮንፊግ ያደረግንበት ጋር እንወስዳታለን። አንድ ፎልደር ላይ እናደርጋቸዋለን። ስለዚህ ይህንን ጨረስን ማለት ነው። ኦኬ ፋይሉን ዳውንሎድ አድርገን ጨርሰናል። መጀመሪያ የሚያስፈልገን ዲፕሎይመንት እና ኦልሬዲ ኮንፊገር ማድረግ ነው። እነሱን ከጨረስን በኋላ ያለውን ነገር እዚህ እንመለስና ላይክ ሲ ላይ ዝም ብለን ክሬት እናደርግለን ፎልደር። እዚህ ጋር ፔስት አድርጓለሁ። ማይክሮሶፍት ኦፊስ 2024 ብዬ እዚህ ጋር አድርጓለሁ። ስለዚህ አሁን ዲፕሎይ እናድርገዋለን። ኦፊስ ዲፕሎይን ይችኛዋን ሴታፕ ራን እናድርጋታለን ማለት ነው። ራን ስናደርጋት እዚህ ጋር እንደምትመለከቱት ይሆናል ማለት ነው። እዚህ ጋር ዳይሬክተሪ እንሰጠዋለን። ኦልሬዲ ፎልደሩ ያለበት እኔ ሲ ላይ ስለወሰድኩት ማይክሮሶፍት ኦፊስ 2024 ለዋለሁ። ፋይል ኤክስትራክት ሰክሰስፉል ይለናል። ስለዚህ አዲስ ኮንፊግሬሽን ክሬት አድርጓል። እዚህ ጋር ኦፊስ ዲፕሎይመንት ኮንፊግሬሽን ኤልፋ ኮንፊግ እኛ ዳውንሎድ ያደረግነው ነው። እኛን የምንፈልጋት ናት። እዚህ ጋር ቪው ብለን ሞር ኤክስቴንሽኑን ፋይል ኤክስቴንሽኑን ብንሰጠው ሞር ያሳየናል። እዚህ ጋር ኤክስኤምኤል ኤክሲ ይሄ ከዚህ በኋላ ዲፕሎይመንቱ አያስፈልገንም፣ ዲሌት ማድረግ እንችላለን። ይችኛውን 360 ማታስፈልገን ዲሌት ማድረግ እንችላለን። ከዚህ በኋላ ያለው ግን በኮማንድ ላይ ነው። ስለዚህ ኢንስታል ኦፊስ
ኮማንድ ብለን ሰርች ብናደርግ ራሱ ዳይሬክት ይወስደናል ራሱ ማይክሮሶፍት ለርን የሚለው ፔጁ ላይ፣ ወይ ደግሞ ሊንኩን አስቀምጥላችኋለሁ። ልክ እዚህ ጋር ሄደን ኮዱን እንፈልጋለን። ምክንያቱም ሲኤምዲ ነው ራን የምናደርገው። 360ን እንዴት ኢንስታል እናደርጋለን የሚለውን ኢንስታሊንግ ማይክሮሶፍት 360 አፕስ ብሎ እዚህ ጋር ያስቀምጥልናል። ስለዚህ ሴትአፕ .exe /configure install config.exe የሚል የምትለዋ ናት። ይቺ ኮማንድ ናት ማለት ነው። ያው ዙም አደርግላችኋለሁ። ስለዚህ ይቺኛዋን ኮፒ እንላታለን። ከዚህ በኋላ ሲኤምዲ ራን አስ አድሚን የምትለዋን እዚህ ጋር እንጫናለን። እሺ ከዛ ሲዲ እንላለን። ቼንጅ ዳይሬክተሪ ማለት ነው። ልጅ ካለን ትዝ ካላችሁ ሲዲ ብለን እንሰጠዋለን። ይህንን ፓዝ ደግሞ እዚህ ጋር ክሊክ እናደርጋለን። እዚህ ጋር ያለው ባር ላይ ሄደን ዲስ ፒሲ ኦኤስ ማይክሮሶፍት ኦፊስ የሚለውን ይህንን ኮፒ እናደርጋለን። ኮፒ እንለዋለን። እዚህ ጋር መተን ፔስት እንለውና ኢንተር እንለዋለን። ይገባል። እንደምታዩት ማይክሮሶፍት ኦፊስ ይለናል። ከዛ እዚህ ጋር ኒው ቅድም አይ ሆፕ እዚህ ጋር ኮፒ ያደረኳት እንትን ሳትላት ቀርም እዚሁ ላይ ሂስትሪ ላይ እንግባና ሴትአፕ ኮንፊግ የምትለዋን ኮዷን ኮፒ እናደርጋለን ማለት ነው። መልሰን እዚህ አካባቢ ያለች ያው ሴትአፕ እቺን ኮፒ እንላለን። እዚህ ጋር ቴክስት ዶክመንት እዚህ ጋር ክሬት አድርጌያለሁ። ስለዚህ ፔስት እላታለሁ። እዚህ ጋር እንደምታዩት ይቺኛዋ ኢንስታል ኮንፊግሬሽን ኮንፊግ ይቺኛዋን ሪኒም አድርገናታል። ስለዚህ ይቺን ኮፒ እንላለን። ይቺኛዋን እዚች ጋር ፔስት እንላታለን። ከዛ ይቺን ኮፒ ማድረግ ብቻ ነው የሚጠበቅብን። ኮንትሮል ቢ ብለን ፔስት እንለዋለን። እንደምታዩት ይጀምራል ማለት ነው። ይሄ ፋስት ፎርዋርድ አደርገዋለሁ። ያው ቪዲዮን እስከዚህ ያለው ዳውንሎድ አድርጎ እስኪጨርስ ድረስ እንጠብቃለን ማለት ነው። ይሄ ኦልሬዲ ራሱ ኢንስታል እያስጀመረ ነው። ስለዚህ እስኪጨርስ ደግሞ እንጠብቃለን። እንደምታዩት እንግዲህ ጀምሯል። ቪዲዮን ፖዝ አድርገዋለሁ ወይ ፋስት ፎርዋርድ አደርገዋለሁ። ይሄ ባሩ እስኪጨርስ ኦር ዳውንሎድ አድርጎ እንደ ኢንተርኔት ስፒዳችሁ ነው። እንግዲህ እኔ ጋር በ1.2 ሜጋባይት እያወረደ ነው ማለት ነው። እንግዲህ ዳውንሎድ አድርጎ እስኪጨርስ ድረስ ትንሽ እንጠብቀዋለን። ስለዚህ ዳውንሎድ አድርጎ ሲጨርስ እንመለሳለን። ኦኬ ጋይስ እንግዲህ ጨርሶልናል። እዚህ ጋር እንደምትመለከቱት ዩ አር ኦል ሴት ብሎናል። እዚህ ጋር ክሎዝ እናደርጋለን። ሰው ወደዚህ እንገባለን። ወርድ ብለን ቢያንስ ብንጽፍ ያመጣልናል። ን አክሴፕት ላይሰንስ አግሪመንት ይለናል። አሁን ቼክ እናደርገዋለን። እዚህ ጋር ይጽፋል። እንግዲህ ይሄ ይጽፋል፣ ግን ወደ አካውንቱ ላይ ስንገባ ቼንጅ ፕሮዳክት ኪ የሚለው ይመጣልናል አክቲቭ ለማድረግ። ሶ እዚህ ጋር ነው ኪውን የምንከተው ማለት ነው። ስለዚህ ይህችን እንዝጋት። ይህንን ስቲኪ ኖታችንን ከፍና እዚህ ጋር ኪውን የገዛሁትን ኪ ኮፒ ፔስት አደርጋለሁ ማለት ነው። ኦኬ እዚህ ጋር ሄደን ኪያችን ኮፒ እናደርጋለን። ሌላ ኪ ነበር ያለኝ ረስቼው ነው። ከዛ አሁን እንደምታዩት አክቲቭ ኦፊስ የምትለዋ በተን መጣልኛለች። ሶስቷን ጫናት አለው አክቲቭ ኦፊስ እላት አለው ማለት ነው። ከዛ እሱ አክቲቭ አድርጎ በዚህ በኩል ያለው እንጨርሳል። ግን ዶን ሴቭ ልበለው። አሁን ወርዶ ብለን እንፈት ኢንኬዝ ምናልባት እሺ ክሎዝ ልበለው። I want to active the software by telephone የሚላለ I want to active the software over the internet። እኛ ግን በኢንተርኔት አይደለም አክቲቭ ማድረግ የሚቻለው ኦልሬዲ በስልክ ነው። ስለዚህ ኔክስት እለዋለሁ። ከዛ ሪጅን ይለኛል። የስ እመርጥለታለሁ። ኦልሬዲ ፓኬጅ ሞልተን አክቲቭ ማድረግ እንችላለን። ሶ ዩናይትድ ስቴትስ
እዚህ ጋር እናርግለት። ስለዚህ ፍሪ ትሮሉን እዚህ ላይ እንደውላለን ማለት ነው። አንዴ ልሙላና ፓኬጅ እመጣለሁ። ኦኬ ጋይሶች አሁን ቴሌ ብር ላይ ሞልቻለሁ። የ10 ደቂቃ ኢንተርናሽናል ኮል ዩኤስ አድርጌዋለሁ። ላይክ 110 ብር ነው። ስለዚህ ወደ እንዴት እንደምናደርግ እንደውላለን። ኮልን በለው እዚሁ ጋር ኮል ማድረግ እንችላለን። ከዛ ፎሎ ስቴፕ ማድረግ ነው። ይህን ኮዱን ማንበብ ነው። ኮዱ እዚህ ጋር እሺ እንደውል ፕላስ 1 ብሎ ነው የሚጀምረው አይደል? 8 6 6 4 2 1 7 1 4 1 እንደውላለን። Thanks for calling the Microsoft Product Activation Service. Para español, diga español o presione 2. እሺ To help us improve the quality of our products, services, and training, this call may be recorded or monitored, and information collected on this call may be accessed by Microsoft affiliates, subsidiaries, and service providers internationally. To consent to recording or monitoring of this call, press 1. To continue without recording, press 1 አድርገናል። Thank you. For security purposes, I need you to repeat the following phrase, 265. 265. Thank you. For help activating your Microsoft product, I can send you a link to our smartphone activation experience, which will help guide you through the activation steps on your device. To activate Office for Mac, please stay on the line. Otherwise, would it be okay for me to send you the smartphone activation link via text message to the phone number you are calling from? Yes. Perfect. Okay, sending you a text now. One moment please. Okay, I've just sent you the link. Please open the link and follow the on-screen instructions to complete your activation. Please call us back if you have any issues. Thanks for calling Microsoft. Goodbye. Okay. Microsoft Office actually Office ነው የምፈልገው። ስለዚህ ዊንዶውስ ኦፊስ 24 ነው የምፈልገው። ስለዚህ ይህንን ኮድ አክቲቭ እናደርጋለን፣ እያየን እንሞላለን ማለት ነው። ኮፒ አይደረግም ማኑዋሊ። ስለዚህ ላጥ እናደርጋለን። 33 98 124 1065 20426903 አይ ሆፕ እንደዚህ ነው። ስለዚህ ሰሚት እንለዋለን። ሳምቲንግ ሮንግ አለን። የትኛው እንደሆነ ባና እስቲ ቆይ ለሚቼክት 69 ኦኬ እዚህ ጋር ነው ይረሉ 6 አሁን ጀነሬት ያደርግልናል። ኢንተር ነምበር ኦፍ ሃው ሜኒ ኮምፒውተር ዩ ሃቭ ኢንስታል ዲስ ኮፒ አንድ ሰሚት እለዋለሁ። ኔክስት ከዛ ይኸው ቴክ ስክሪንሻት ማድረግ እንችላለን። ይሄንን እዚህ ኮፒ እያደረግን እዚህ ጋር እንደምንመለከተው ፔስት እንላለን ማለት ነው። ጀነሬት ያደርጋል ራሱ። ስለዚህ ሁሌም ቢሆን የተለያየ ኮድ ነው ጀነሬት የሚያደርገው። እሺ ይሄንንም ኮፒ እንደምታዩት ነው ፔስት ኮፒ ፔስት ኮፒ ፔስት ኮፒ ፔስት ከምንጽፍ ኮፒ ፔስት ይሻላል። ኮፒ ፔስት ን ኔክስት እንለዋለን።
በቃ ታንክ ዩ አለን እዚህ ጋር your copy of Microsoft Office LT SC Professional Plus 2024 activated ነው ይለናል። ስለዚህ ከዚህ በኋላ ያለው ነገር መጠቀም ነው። ኦልሬዲ ቅድም አይተነው ነበረ፣ አክቲቭ አድርጎን ነበር። አሁን መጻፍ እንችላለን፣ እንደ ፒያኒስት ሁላ መተየብ እንችላለን ማለት ነው። አሁን ዘግተን ቼክ ማድረግ እንችላለን። ኮንሴፕት ልበለው ወርድ ሎጊን ማድረግ ትችላላችሁ። የራሱ የክላውድ ያመጣላችኋል። ሎጊን ባደርገው ማይክሮሶፍት አካውንቴን ያመጣዋል ማለት ነው። ልጻፍለት እሺ፣ ይኸው ጀስት ዌት አ ሞመንት እያለ ነው። ስለዚህ ፓስወርዳችን እንሞላለን። አይሆፕ ወደ አውተንቲኬተር ይልከዋል። ምናልባት ኦልሬዲ ግን ፒሲው ላይ ስላለ ያው እዚህ ጋር ሎጊን አድርጎልኛል። ስለዚህ ፋይል ብለው ያመጣልኛል። እያያችሁ ነው። ላይክ እዚህ ጋር የተለያየ ዶክመንቶችን ኦንላይን ያመጣልናል። ስለዚህ ይህን ይመስላል ማለት ነው። እንግዲህ ጋይስ እንደምትመለከቱት ይህን ይመስላል ባጭሩ ዛሬ ስለ ማይክሮሶፍት 24 ፕሮፌሽናል ፕላስ ላይፍ ታይም አክቲቬሽኑ ይህን ይመስላል። ያው ትንሽ የረዘመ ይመስለኛል፣ ግን ያው ወክ ስሩ ስለሆነ እያንዳንዱ ቪዲዮ ዲቴል ስላደረኩት ይሆናል። ስለዚህ በቀላሉ እንደዚህ አክቲቭ እናደርጋለን። ያለው ስቴፕ ግልጽ ይመስለኛል። ጥያቄ ካላችሁ መጠየቅ ትችላላችሁ። ሊንክ አለ፣ ዩዘርኔም የቴሌግራምም የኢንስታግራምም አለ። እዛ ላይ ኮንታክት አድርጉኝ። ስለ ጌም ነክ ነገሮችን መግዛት እንዲሁም ስለ ፕሮዳክሽን የተለያዩ ዘርፎች ላይ በተለያዩ መስክ ላይ ስላለው አውሩኝ። ፍሪሊ ሆናችሁ ሪስፖንድ አድርጋለሁ። ሶ ቻማችሁ በቀጣይ በሌላ ቪዲዮ እንገናኛለን። ጌም ለመመለስ በደንብ እየሞከርኩኝ ነው እውነት ለመናገር። ስለዚህ ፒስ አውት። Conquer, fight, customize, learn.